ዛፍ ከልባ ፍሬው ከተሰኘው በዩኒቨርሲቲ ህይወት ላይ ካተኮረ ያጫጭር ልቦለድ ታሪኮች መድመር ውስጥ የተወሰደ ዛፍ ከልባ። እጆቹን እያፍተለተለ ነው። ጣቶቹ ወርዝተዋል። ከቅርብ ጊዜ ወዲህ የገጠመውን እክል ማንም አልተረዳለትም። ማንም እንዲረዳለትም ሆነ እንዲያውቅበት አይፈልግም። የውስጡን በውስጡ አፍኖ መብሰልሰል ከጀመረ ግን ቀናት አልፏል እንደዋዛ። ገብረአብ በውስጡ ያዳፈነው ድብቅ ረመጥ በበጋ ወቅት እጅብጅብ ባለ ደን ውስጥ እንደተለቀቀ እሳት ሆኗል። እየሰፋ እያደገ እየለበለበው እያነደደው ነው። ትንሽ እሳት እንደ ሰደድ እንዲያዱ ህመሙ እያደር በርትቶበታል። ዛሬ ደግሞ ባሰበት። ውስጣዊ ግፊቱ ጨምሯል። ሜላት በወጣትነት ዕድሜ ክልል ውስጥ ከሚገኙት የዩኒቨርሲቲ ኢንስትራክተሮች መካከል አንዷ ናት። በሰሌዳ ላይ ሞልታ የጻፈችውን ጽሑፍ ፍሬ ሐሳብ በመተንተን እያስረዳች ነው። ሌክቸር እየሰጠች ተማሪዎቿ የየራሳቸውን ማስታወሻ ይይዛሉ። በክፍሉ ውስጥ ከሞሉት ተማሪዎች መካከል የማይጽፈውና እጁን አጣምሮ ቁጭ ያለው አንድ ተማሪ ብቻ ነው፣ ገብረአብ። በመጀመሪያዎቹ ቀናት ችሎታዋን ሲያደንቅ ቆየ። ጎበዝ ተማሪ ስለሆነ ጎበዝ መምህር ያደንቃል ያከብራልም። ሁኔታዎች የተለዋወጡት ቀስ በቀስ ነው። ሳያውቀው ሁለመናዋን ማስተዋል ጀመረ። በተለይ ፈገግ ስትል አምረው የሚታዩት ድርብ ጥርሶቿ ድርብ ምታት ፈጠሩበት። ልቡን ሰንጥቀው ወደ ውስጥ ገቡ። ከፈገግታዋ ጋር ተዳምረው ቁልጭ ያሉ ከዋክብት አይኖቿ ማራኪ ናቸው። ስስቅ የሚሰረጎዱት ጉንጮቿ የፍቅር ጥሪ ይደውላሉ። በደንብ አላስተዋለችውም እንጂ እያስተማረች በድንገት ስታየው ቶሎ ብሎ የአይኖቹን ቆብ በመስበር ያቀረቅራል። ወደ መጻፊያ ሰሌዳ ዞራ ስትጽፍ ከአንገቱ ቀና ብሎ በአይኖቹ መላ ሰውነቷን ይመትራል። ይህንን መሰሉን ድብብቆሽ ለራሱ ብቻ ሲያከናውን ቆየ ለቀናት። ሜላት የጻፈችውን እያስረዳች ለመጀመሪያ ጊዜ አይን ለአይን ሲገጣጠሙ ድንብርብር ወጣ። ፍቅሩን ያወቀችበት መሰለው። በድንጋጤ ውስጥ እያለ በተቀመጠበት ወንበር ላይ ተንፏቀቀ። በፈጸመው ደመነፍሳዊ ድርጊት የትምህርት ክፍለ ጊዜውን የሚረብሽ ጓጓጓጓ የሚል ድምፅ ፈጠረ። እንደገና ሲንቆራጠጥ ደብተርና እስክሪብቶውን ከሃንዲካፕ ማስደገፊያው ላይ ጣለ። አሁንም ሌላ ድምፅ፣ ኬፕ ኳይት የሚል ማስጠንቀቂያ ተላለፈ። ኢንስትራክተሯ ገብረአብን የምታውቀው በክፍል ውስጥ ግንባር ቀደም ተሳታፊ መሆኑን ነው። ጥያቄ ይጠይቃል፣ ሲጠየቅም ይመልሳል። ለተማሪዎቿ ባቀረበችው የሙከራ ፈተናም የተሻለ ውጤት አለው። ገብረአብ የሆነውን በትክክል ለማወቅ ቢያዳግታትም ከተወሰኑ ቀናት ወዲህ ጥያቄ በመጠየቅም ሆነ በመመለስ ረገድ ተሳትፎ አያውቅም፣ ቀንሷልም። የመርበትበት ስሜት ያሳያል። ጥያቄ መጠየቅ ስትጀምር ያቀረቅራል። በድንገት አይን ለአይን ሲጋጩ ይደነግጣል። ሁኔታዋ አንዳች ክስተትን የሚገልጽ ነው። አዲስ ለውጥ ይታይበታል። እንደ ቀድሞ በንቃት ሌክቸር አይከታተልም። ቸልተኝነት እያበዛ ነው። ሜላት እያስተማረች ያለችው በዓለም አቀፍ አህጉራት ግንኙነት ውስጥ ኢኮኖሚያዊ አቅም ያለውን ድርሻና የኃያልነት ሚና፣ ስለ ብድር ፖሊሲና የእጅ አዙር አገዛዝ፣ ስለ ኢፍትሐዊ የውጭ ንግድ ግንኙነትና የሀገር ውስጥ ኢንቨስትመንት፣ ስለ ህገወጥ የገንዘብ ዝውውርና የዋጋ ግሽበት፣ ከዚሁ ጋር በተያያዘ ስለ ዓመታዊ የሀገር ውስጥ አጠቃላይ ምርትና ስለ ዓመታዊ የነፍስ ወከፍ ገቢ ንጽጽር የሚያወሳ ነበር። በዚህ መሃል ገብረአብ እየተከታተላት አለመሆኑን በትክክል ስለተገነዘበች ጥያቄ አቀረበችለት። What is the difference between GDP and GNP? You አንተን እኮ ነው በማለት ወደ ገብረአብ ስትጠቁም ይባስ ብሎ ተደነጋገረ። የሚለው ጠፋው። ቄሱም ዝም፣ መጽሐፉም ዝም ሆነ ነገሩ። አልተነፈሰም። ያልሰማ ለመምሰል ጣሪያውን መመልከት ጀመረ። ምን ጣሪያውን ታያለህ? መልሱ ጣሪያ ላይ ተጽፏል እንዴ አለችው። ጠብቀው ሲያቀታት ተናዳ። ቀላል ጥያቄ ነው ያቀረበችለት። ከዚህ ከበድ ያሉ ጥያቄዎችን አቀርባለትም ብዙ ጊዜ ያለ መደናገር ከበቂ ማብራሪያ ጋር መልሶላታል። ሁኔታው ደንቋት ገብራ ወደ ተቀመጠበት ወንበር አመራች። በድንጋጤ ክው ብሏል። የልቡን ያወቀችበት መስሎትም ፈራ። ምን እያደረክ ነው? ደብተሩን ተመለከተች። ምንም አልተጻፈበትም፣ ባዶ ነው።
የዛሬውን ሌክቸር ብቻም ሳይሆን ለበርካታ ክፍለ ጊዜያት ያስተማረችውን ትምህርት ሁሉ አንድም ቃል አላሳፈረም። ደብተሩ ሳይጻፍበት የቆሸሸ ያረጀ ነው። ይሄ ነው ደብተርህ? በእጅጉ ተገርማ ጠየቀችው። ገብረአብ ከዝምታ በቀር ምላሽ የለውም። ሜላት የገብረአብ ሁኔታ የንቀትም የኩራትም መሰላት። ተናደደችበት። በዚህ አይነት ጸባዩ ደግሞ አታውቀውም። ተናገር እንጂ ስትል ጠየቀችው፣ ምክንያቱን ለማወቅ። ከሜላት ባሻገር የክፍሉ ተማሪዎችም በሁኔታው ተገርመዋል። በእርሷ ጥብቆ ጠያቂነትም ተደንቀው ሁሉም ከያሉበት ሆነው መምህራቸውንና ገብረአብን እየተመለከቱ ነው። የፍጥጫውን መጨረሻ ለማየት ፈልገዋል። ገብረአብ ትንፍሽ አላለም። ቀና ብሎ ሊመለከታትም አልደፈረም። ጌራውት ውጣልኝ! ምንም ድምፅ ሳያሰማ ሹልክ ብሎ ወጣ። የተቀሩት ተማሪዎች ከመደነቅ አልፈው እንደ ብራቅ በሚያምዘገዝገው የመምህራቸው ቁጣ ተደናግጠዋል። አዲስ ነገር ሆኖባቸዋል። እንዲህ በንዴት ስትቆጣ ሰምተውም አያውቁም። ገብረአብ ከክፍሉ በመባረሩ አልተናደደም፣ ሰላም አገኘ እንጂ። ከሰሞኑ የሚታይበትን እንግዳ ጸባይ መነሻ በማድረግ የቅርብ ጓደኞቹ ቢጠይቁትም ምንም አልሆንኩም ከማለት ሌላ ምንም አይነት ፍንጭ አልሰጣቸውም። ህመሙን ሸሸገ። ቢነግራቸውም ምናልባት ሊስቁብኝ ይችላሉ ብሎ ፈርቷል። የእርሱ አስተማሪውን ማፍቀር ቢሰማም ከክፍሉ አልፎ ለዩኒቨርሲቲው ትኩስ ወሬ መሆኑ አይቀሬ ነው። ጊዜያዊ ሰላም ቢያገኝም ዘላቂ ሰላሙን የሚያደፈርስ ውሳኔ ተወስኖበታል። በእኔ ክፍለ ጊዜ ሁለተኛ አይንህን እንዳላየው የሚል እገዳ ጥላበታለች። እገዳው እነዚያን የተዋቡ ጥርሶቿንና አይኖቿን እንዳያይ፣ የሚያምር ድምጿን ሁለተኛ እንዳይሰማ የሚከለክል ነበር። ወትሮ የሚጨነቅለት ትምህርቱን ብዛም አላስጨነቀውም። ዳግም ላላያት ነው ብሎ ራሱን ጠየቀ። መልስ እስኪመጣለት ድረስ ትንሽ አሰብ አደረገ። ጊዜ ሳይወስድ ወዲያውኑ ይቅርታ መጠየቅ እንዳለበት ተሰማው። ክፍለ ጊዜው እስኪጠናቀቅ ከበሩ አጠገብ ተገትሯል በፍርሃት። ግና እንዴት ቀና ብሎ አይኖቿን ይመልከት? እንዴት እስከ ፊቷ ቆሞ ይቅርታ ይጠይቅ? ድፍረት አጣ። ይቅርታውን ለሌላ ቀን ማዛወር ፈለገ እያመነታ። ከራሱ ጋር እየተሟገተ ሳለ መምህርቷ በሩን ከፍታ ብቅ ስትል አይን ለአይን ተገጣጠሙ። ማምለጫ አልነበረውም። ቆሞ ጠበቃት። በፍርሃት ራሱን ማከክ ጀመረ። ከቅድሙ ንዴቷ ረገብ ያለች ትመስላለች። በተመለከታት ቅጽበት ያስተዋለውም ይህንኑ ነው። የቅርታ ቃሉን ለማውጣት ግን አሁንም አልደፈረም። አልሆነለትም። ቢሮ እንድትመጣ ላነጋግር እፈልጋለሁ። ስታየው ሁኔታው አላማራትም። በፊቱ ላይ የሚነበበው አግባባዊ ያልሆነ ፍርሃትና መደናገጥ ቀድሞ ከምታውቀው ተማሪ ተለይቶባታል። ገብረአብ ከበስተኋላዋ ሲከተል ቢሮ ሳይደርሱ በመንገድ ጥያቄዋን ጀመረች። ችግር ምንድነው? ይቅርታ ቲቸር፣ ጥፋተኛ ነኝ። የተጠየቀውን ሳይመልስ ይቅርታውን አስቀደመ። እጁን ያፍተለተላል፣ ራሱን ያካል፣ ጸጉሩን ይተመትማል፣ ይነካካል። ኮርሱን አትወደው? አይ እወደዋለሁ። ሳስተምር አይጥምህም? እሱማ በጣም ይጥመኛል። ፈገገ። ከቤተሰብ ጋር የተያያዘ ችግር አለብህ? አይ በፍጹም። እና ምን ሆነ ነው? ሜላት ቢሮዋን ከፍታ ስትገባ የገብረአብ አይኖች ከበራፉ ላይ የተለጠፈውን የተማሪዎች ማማከሪያ ሰዓቷን እየተመለከተ ነበር። አንድ ሐሳብ የተከሰተላት። ፍላጎቱን በጽሑፍ አስፍሮ እሷ በማትገኝበት ሰዓት በቢሮ በራፍ ስር ለማስገባት እያሰበ እንዳለ ይግቡ አለችው። ከገብረአብ ጀርባ ስላለው አንዳች ምክንያት ለማወቅ ይጓጓች ይመስላል። አሁን ገና ገባኝ። ፍቅር ይዞ ነው አይደል? ይህ እኮ በተማሪነት ህይወት ውስጥ ሊከሰት የሚችል አጋጣሚ ነው። ሁላችንም ያለፍንበት ነው። አዲስ ነገር አይደለም በማለት በተቻለ መጠን ነፃ ሆኖ እንዲያወራትና የጥያቄዋን መልስ እንዲነግራት አግባባችው። ባልጠበቀው ሁኔታ በሳቅ በፈገግታ ግልጽ ሆነችለት። ቀጥላም ያፈቀርካት ተማሪ ማን ትባላለች አለችው። ጥያቄዋ የሚያፈናፍን አይደለም። በዚህም በዚያም ሊያመልጣት አይችልም። ከመምህሩ ጋር ደግሞ እንዲህ አይነት ወሬ አውርቶ አያውቅም። ሳይቸግረው ተከትሏት ህመሙን ያከበደው ስቃዩን ያበዛ ስለመሰለው መዋሸት ፈለገ። በውሸትስ ማን ይበል? ከሊትናት የሚላት ሴት ተማሪ እንኳን በስም በጭንቅላቱ አልመጣችለትም። ከማንም ጋር ጾታዊ ቅርበት የለውም። ዋሽቶ ከማይወዳት ተማሪ ጋር እንድታስተዋውቀውም አልፈለገም። አትፍራኝ፣ ንገረኝ። በዩኒቨርሲቲ ደረጃ ደግሞ መፍራት የለብም። ሐሳብህን በግልጽ ለመናገር ከወዲሁ መለማመድ ይኖርብሃል ስትል አደፋፈረችው። ገብረአብ አሁንም ያለው ነገር የለም። እሺ ስማን በዚህ ወረቀት ላይ ጻፍልኝ፣ እኔ ራሴ አናግርልሃለሁ።
በማለት ይበልጥ ልታደፋፍረው ሞከረች። ችግሩ የፍቅር ስለመሆኑ ከጥርጣሬ ባለፈ ወደ እርግጠኝነት እየወሰዳት ነው። ግተርተር ያሉት የግንባሩ ደም ስሮች የውስጡን ፍርሃት ይናገራሉ። አደገኛ ወንጀል ፈጽሞ አደገኛ ኬላ ላይ እጅ ከፍንጅ የተያዘ መሰለው። ከፊት ለፊቱ ቢጫ ቀለም ያለው ስቲከር ወረቀት ተቀምጦለታል። በራሱ ላይ ነገር መጠምጠም የጀመረ መስሎ ተሰማው። የመምህሩን የቁጣ ማት እንደገና ሲለኩስ ነገሩን አንቦራጭቆ የተማሪነትና የአስተማሪነት ግንኙነታቸው ሲደፈርስ ታየው። አሁን በእርሷ ያገኘውን ትንሽ የመረጋጋት ስሜት መልሶ ሲያጣ የመንፈስ ስብራት ሲደርስበት ታየው። በሐሳቦች መሃል ዋዠቀ። በትልቅ ገደል አፋፍ ላይ የተንጠለጠለ መሰለው። ከፊቱ ባለው ወረቀት ላይ እንዲጽፍበት እየተጠበቀ ነው። መጀመሪያ የመንፈስ ብርታት እንዲሰጠው በውስጡ ፈጣሪውን ተማጸነ። ከዚያም እርሶን የሚል የአክብሮትና የፍቅር መግለጫ ቃል ጻፈ። ቀጥሎ ሁለቱንም አይኖቹን ጨፈነ። ከፍርሃቱ ብዛት አይኖቹን ቶሎ መግለጥ አልቻለም። እስካሁን ድረስ ችግርን በመደበቅ እጅግ በጣም ተሳስተሃል። እንዲያውም ዘግይተሃል። ይህ እኮ ቀላል ነገር ነው። ቀደም ብለህ ብትነግረኝ ኖሮ እስካሁን ሶልቭ አድርገነው ነበር። ለነገሩ አሁንም ጥያቄን ተቀብያለሁ። እኔም በማፍቀርህ በጣም ደስ ብሎኛል አለችው ቀለል ባለ አነጋገር። ምን ማለት እንዳለበት ለጊዜው ምንም አልመጣለትም። ወዲያውኑ ፊቱ በራ። እንዲህም ሆኖ እሷን ላለማየት ከጎኗ ባለው ኮምፒውተር ላይ አይኖቹን ተከለ። አጋፔ የሚል ጽሑፍ የኮምፒውተሩ ማዕዘናት እየነካ ይመለሳል፣ ይነጥራል። ገብረአብ በትንሿ ጣቱ ላይ የሚገኘውን ጥፍሩን በጥርሱ እየከረከመ ነው። ትልቅ ፍርሃት፣ ትልቅ ደስታ፣ ያልጠበቀው ምላሽ። ስሜቱ ተደበላልቆበታል። ሜላትን ያፈቀረ ልቡ ለሁለት ተከፍሎ ስንጥቅ ትርክክ ሲል ተሰማው። ዛሬ ለምን እራት አልጋብዝህም? ይመቻል? አዎ፣ በደስታ መለሰላት። ያልታሰበ ጥያቄ፣ ያልታሰበ ምላሽ ነበር። ሙሉ ደስታ ተሰማው። በውስጡ ፈነጠዘ፣ በደስታ ሰከረ። ከሜላት ቢሮ ሲወጣ ደስታውን መቆጣጠር አልቻለም። የፎቁን ደረጃ ወርዶ እንደጨረሰ የቆመበትን መሬት ዝቅ ብሎ ሳመ። በአቅራቢያው የነበሩ ተማሪዎች በድርጊቱ ግራ ቢጋቡም እርሱ ግን ለብቻው በራሱ የደስታ ማማ ላይ ነበር። የራት ግብዣው ሰዓት እስኪደርስለት ድረስ ጣር ሆኖበት ቆየ። ሰዓቱ ቶሎ እንዲያልቅለትም በዩኒቨርሲቲው ውስጥ የራሱን ጉብኝት አደረገ። ጉብኝቱን የጀመረው ልጅ ኢያሱ ታስሮበት ነበር ከሚባለው የመሬት ውስጥ ባለ ግንብ እስር ቤት ነው። እጁን ሁለት ኪሱ ውስጥ ከቶ ቆሟል። የእስር ቤቱ አሰራር የተለየ ነው። በመሬት ውስጥ ለውስጥ የሚያስገባ ምድር ቤት አለው። ከመኮንን አዳራሽ ጀርባ የሚገኘው ይህ እስር ቤት ወደ በሩ የሚወስዱ ደረጃዎች አሉት። በሩ ከወፍራም ብረት የተሰራ ነው። የበሩ መዝጊያ መወርወሪያ በቀላሉ የማይሰበርና የማይገነጠል ራሱን የቻለ ድዥኖ ነው። ዙሪያው በጥርብ ድንጋይና በልስን ሲሚንቶ የተሰራ ሲሆን ከርቀት ሲመለከቱት ባህር ላይ ያለ ጀልባ ወይም መሬት ላይ ተዘርግቶ የረገበ ድንኳን ይመስላል። ቀርበው ሲመለከቱት ደግሞ የጥንካሬው አስተማማኝነት በደማሚት የሚፈርስ አይመስልም። ገብረአብ ቆይቶ አይቶ ሲበቃው ሰው ለምን በሰው ይሰቃያል ብሎ ተገረመ። በመሬት ማህፀን ውስጥ የተገነባውን ይህን እስር ቤት ሁሌ ሲያዩ ይገረማል። እያደር አዲስ ይሆንበታል። ሰውነቱን ሲደብተው ጥናት ሲሰለቸውም ጊዜውን የሚያሳልፈው በዚህ ስፍራ ነው። ከአሉ ተባለ ባለፈ አቤቶ ልጅ ኢያሱ እዚህ ቦታ ስለመታሰራቸው እርግጠኛ ባይሆንም በዩኒቨርሲቲው ውስጥ የተለየ ትኩረት ካሳደሩበት ቦታዎች አንዱ ነው። ቸኩሏል። አስሬ የእጅ ሰዓቱን ይመለከታል። ከራት ግብዣው ይልቅ የሜላትን የፍቅር ቃል ለመስማት ነው የተጣደፈው። በቢሮዋ ውስጥ ባደረጉት ውይይት በእርግጥ ከስቃይ የሚገላግለውን አዎንታዊ ምላሽ ካንደበቷ ሰምቷል። እንዲያውም ዘግይታል ብለዋለች። አተያየቷ፣ ንግግሯና አቀራረቧ የሚያስደስት ነው። ፈገግታዋን ጭምርም አስታውሶ ደስታውን በውስጡ ደገመ። ከመምህሩ ጋር ሊኖረው የሚችለውን የተማሪና የአስተማሪ ፍቅርም እያሰበ እየተወዛገበ ከክፍሉ ተማሪዎች ጀምሮ በዩኒቨርሲቲው ማህበረሰብ ዘንድ የሚሰጠውን የተለየ ትርጉም ከወዲሁ ገምቶ ተጨነቀ። አስተማሪውን ያፈቀረ ተማሪ እያሉ ሲያወሩበት ሲያስወሩበት ታየው። ወሬውን በውስጡ ሊያስታምመው ካልቻለው የፍቅር ህመም ጋር ሲመዝነው ግን የማይደራረስ በመሆኑ ያሉትን ይበሉ አለ። ከራሱ ጋር ባደረገው የሐሳብ ምልልስ ብዙ ደቂቃዎች ሄዱበት። ጊዜው ደርሶ ቀጠሮ ተተወነ።
ለራት ግብዣው በመኪናዋ ወደ ቤት ወሰደችው። መምህርቷና ገብረአብ ሲደርሱ የቤተሰብ አባላት የየራሳቸውን ሥራ እየሰሩ ነበር። ባለቤቷ ከሳሎን ቁጭ ብሎ የቢቢሲ ቴሌቪዥን ፕሮግራም በመከታተል ላይ ያለ፣ ሁለቱ ልጆቿ ደግሞ በራሳቸው ክፍል ውስጥ ደብተራቸውን እያጠኑ ስለነበር ሜላትና ገብረአብ እንደመጡ ከያሉበት ተሰባሰቡ። ሜላት ተራ በተራ ሰላምታ ካቀረበች በኋላ እሱ ባለቤቴ ነው፣ ግርምሽ ይባላል፣ እነሱ ደግሞ ልጆቼ ናቸው በማለት ከገብረአብ ጋር አስተዋወቀቻቸው። ባጸፈው ገብረአብ ጎበዝ ተማሪ መሆኑን በመግለጽ ባለቤቷና ልጆቿ የዕለቱ እንግዳ የእንግድነት ስሜት እንዳይሰማው ያጫውቱት ጀመር። በግልጽነት የተሞላ ተጫዋች ቤተሰብ ነው። ገብረአብ የሆነ ነገር እንደ መግነጢስ ከውስጡ ሲበን ተሰማው። ከህልሙ ነቃ፣ ቀልቡን ገዛ። በቅጽበት ፍርሃቱ በአድናቆት ተቀየረ። የመምህሩን ብስለት እያደነቀላት ነው። የቀረበለትን ራት ያለምንም ፍርሃት ራሱን አስገዝቶ ነው የተመገበው። ተረጋግቶ ራቱን ተመግቦ እንዳበቃም ለግብዣው በእጅጉ አመስግኖ ተነሳ። በጊዜ መመለስ ነበረበት። በትምህርቱ ብዙ ወደ ኋላ ቀርቷል። ይህ መሆኑ የታወሰው አሁን ነው። ሜላት ታሪኩን ባጭሩ ለባለቤቷ አጫውተዋለች። ገብረአብ ሁለቱንም ልጆቿን በተረጋጋ መንፈስ ተሰናብቶ ወጣ። ሜላትና ባለቤቷ ኢንጂነር ግርማ ወደ ዩኒቨርሲቲ እየሸኙት ሳለ ለጊዜ እየመጣ እንደ ቤተሰብ አባል እንዲጫወት ነገሩት። የበፊቱን ጉብዝናውን አጥንክሮ መቀጠል እንዳለበትም ሜላት መክረዋለች። ከአእምሮ የማይፋቅ ትልቅ ትምህርትን የሰጠችው ውስጡ ተገታ። የማይበጠስ ጥሩ የህሊና መግቻ ነው ያበጀችለት። በመምህሯ ተግባራዊ ትምህርት ከልቡ ስለተደነቀ ተሰነባብተው ሲለያዩ እጅግ በጣም አመሰግናለሁ፣ አከብርሻለሁ አላት። መሸትሸት እያለ ነው። ከንጦጦ ተራራ ላይ ቁልቁል እየተንደረደረ የሚነፍሰው እርጥበት አዘል አየር ይቀዘቅዛል። ገብረአብ ዩኒቨርሲቲ ሲደርስ ተማሪዎች እንደ ርም መንጋ ወደ ላይብረሪ ይታማሉ። በላይብረሪው አናት ላይ የተተከለው ፓውዛ መብራት ቡግ ብሏል። አበቃው። ይህ ደስ የሚል የፍቅር ታሪክ ብዙ ያስተምረናል። ብዙ ቁም ነገር እንድናገኝበት፣ የየራሳችንን ህይወት ወደፊት በጥሩ ሁኔታ እንድንመራበት ያስችለናል። ማፍቀር መታደል ነው። ማፍቀር መሰጠት ነው። ማፍቀር በህይወት ትልቅ ህይወት መኖር መቻል ነው። ነገር ግን የምናፈቅረውን የምንወደውን ሰው ልንለይ ይገባል። ቢሆንም እንኳ ያልሆነ ቦታ እንዳንወድቅ አስቀድሞ የምንወስነውን ውሳኔ በመወሰን ለህይወታችን የሚበጀውን ውሳኔ እንድንወስን፣ ለህይወታችን የሚጠቅመውን ነገር እንድናደርግ ያደርገናልና ፍቅራችንን እንግለጥ። የሚፈቀሩ ሰዎችም ካለን አጸፋውን በአግባቡ እንድንመልስ የተሻለ ግንኙነት መመስረት እንችላለን እንላለን። ዝግጅቶቻችንን ከወደዳችኋቸው ለወዳጅ ዘመዶቻችሁ ሼር አድርጉልን። ቤተሰብ እንዲሆኑ ጋብዟቸውና ዘና ፈታ እንዲሉ አድርጓቸው። የምንለቃቸው ቪዲዮዎች እንዳያመልጧችሁ የደወል ምልክቷን በመጫን ወዲያው እንዲደርሳችሁ ማድረግ ትችላላችሁ። ሰላም ሁኑልን።